ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሚኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዘወትር ማክሰኞ ረፋድ ከ3 ሰዓት እስከ 3 ሰዓት ተኩል ይደመጣል። ጤናው በእጆ ጤናው በእጆ። ጤና ይስጥልን አድማጮቻችን፣ እንዴት ሰንብታችኋል? ጤናው በእጆ የዕለቱን መሰናዶ ይዘን መጥተናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። አዚ እንደምናለሽ? እንደምናለ ዘምያ አድማጮችን ሰላም ብለናል። እንግዲህ በየሳምንቱ በዚህ ሰዓት እንገናኛለን። ጤናው በእጆ ከአድማጮቻችን ጋር እየተላመደ መጥቷል። ዛሬ 4ኛ ሳምንታችን ነው። አዎ፣ በጣም ብዙ አድማጮቻችን እንኳን ደህና መጣችሁ ብለውናል። በተለያየ ቦታ የሚያውቁን እንኳን ደህና መጣችሁ ብለው እያደመጡን ጥሩ አቀባበል እያደረጉልን ነው። ቤተሰባችን ሆኑ እንላለን። በቴሌግራም ገጻችን እየተቀላቀላችሁን አብራችሁ እንድትቆዩ ጤናው በእጁ በሚል በአማርኛ በመጻፍ መላክ ትችላላችሁ። እንዲሁም በስቱዲዮ የስልክ መስመሩ 0115525484 0115525485 እንዲሁም በአጭር የጽሁፍ መልእክት መቀበያ 801 ላይ ታገኙናላችሁ። 0915 65 88 88 እኛን የምታገኙበት የጽሁፍ መቀበያችን ነው። መልካም ዘምዬ፣ እንግዲህ ባለፈው ሳምንት ከአድማጮቻችን ጋር ተላላፊ ያልሆኑ ህመሞችን በተመለከተ በጣም በርካታ ጉዳዮችን አንስተናል። እንግዲህ ባለሙያውም ጠቃሚ ምክሮችን ሰጥተውናል። ብዙዎቹ እንግዲህ ልብ አንላቸውም። ደም ግፊቱ፣ ስኳሩ፣ የልብ ህመሙ ብዙዎችን እያሳጣን ነው፣ ስንታመም ነው የምናስተውለው የሚል በርካታ አስተያየት ተቀብለናል። አዎ፣ ቀላል የሚመስል ነገር ግን ብዙ ሰው ከጎናችን እየተነጠቀ ያለበት የህመም አይነት ነው። ብዙዎችም ወገኖቻችን ደግሞ ለዘላቂ አካል ጉዳት ጭምር እየዳረገ ያለ ህመም ነው። ዝምተኛው ገዳይ የሚባለውም እውነተኛ አባባል ነው የሚሉ አስተያየቶችንም የነገሩን ሰዎች አሉ። እውነትም ደግሞ ተላላፊ ያልሆኑ በሽታዎችን አስቀድመን መከላከል እንደምንችል የህክምና ባለሙያው አስረግጠው ነግረውናል። አስተያየት የሰጡን ሰዎችም ደግሞ ሀሳባቸውን ያካፈሉት በዛው ልክ ነውና አስቀድመን መከላከል የምንችለው ስለሆነ አስቀድመን እንድንከላከል እንግዲህ ደጋግመን ቃሉን አንስተናል። አዎ፣ እነዚህ ህመሞች እንግዲህ አንዱ አንዱን ይዞ ይመጣል። ስኳር ካለ የአይን ህመም ያመጣል። እንዲሁም ደግሞ ልብ ላይ ጫና ይፈጥራል። ደም ስሮች ላይ መዘጋት ያመጣል። የተወሳሰበ ችግር ይመጣል ማለት ነው። ደም ግፊትም እንደዚሁ ካለ ደም ግፊት ከፍ ሲል ከፍተኛ የደም ግፊት ስትሮክን ያመጣል። ሌሎችም የሰውነት አለመታዘዝ ችግሮችን ያመጣል። አንዱ አንዱን እያለ እንግዲህ ኩላሊት ላይም ጉበት ላይም ጫና እየተፈጠረ ሰዎችን በጣም የሚጎዳ ወይም ደግሞ በቃ አልጋ እንድንይዝ የሚያደርጉን ናቸውና እነዚህ ተላላፊ ያልሆኑ ህመሞች ባለፈው ሳምንት በነበረን ቆይታ ከባለሙያውም እንደተረዳችሁት በጣም ጥንቃቄ ልናደርግ እንደሚገባና ቀደም ሲል የዓለም ትኩረት በአገራችንም ጤና ላይ ትኩረት የነበረው ተላላፊ የሆኑ ህመሞች ላይ ብቻ እንደነ ወባ፣ HIV የመሰሉት ላይ ብቻ የነበረው አሁን ግን እነዚህ ተላላፊ ያልሆኑ ህመሞች ላይም በጣም ትኩረት ተሰጥቶት እየተሰራ ይገኛል። ይህም እንግዲህ ብዙዎችን እየጎዳ ስለሆነና የጤና ቀውሱ ከፍተኛ ስለሆነ ነውና እያንዳንዱ ሰው አስቀድሞ ቢመረመርና ደም ግፊቱን፣ ስኳሩን፣ የልብ ህመሙን ቢቆጣጠር አገራችን ላይም ለውጥ እናመጣለን። እንዲሁም ደግሞ እኛ አንድ ግለሰብ በጤና መኖሩ ቀላል አይደለምና በጤና እንድትኖሩ አስቀድሞ መመርመርን ተግባራዊ አድርጉ፣ ቀላሉን ተግባራዊ አድርጉ እንላለን። አሁንም መልካም፣ ወደ ዛሬው ርዕሰ ጉዳያችን ከመሻገራችን በፊት ልክ እንደ ሳምንት ሁሉ አድማጮችን እናሳስባለን። አድማጮች ደውሉ ብለናል፣ እንሸልማችኋለን። ቴሌግራም ላይም ወዳጃችን ሁኑ፣ ተቀላቀሉን። ጠርቀም አድርገን እንግዲህ በሳምንታት ውስጥ ተሸላሚዎችን የምናሳውቅ ይሆናል። ለዚህ ደግሞ ሁልጊዜም መደወላችሁ እንዲሁም ደግሞ በአጭር የጽሁፍ መልእክትም ስማችሁን ማስፈራችሁና አስተያየት መስጠታችሁ ለእኛ እያደመጣችሁን እንደሆነ የሚነግረን መልእክት ስለሆነ በዚህ እንገናኛለን። ወደ ዛሬው ርዕሰ ጉዳያችን እንሻገር። ዘምዬ፣ እንደው ከዛ በፊት ግን ሽልማት የምንለውን ነገር እንደው በትንሹ እንጀምረውና ሳምንት ተላላፊ ስላልሆኑ በሽታዎች ወይም የማይተላለፉ የምንላቸው በሽታዎችን በተመለከተ ነው መሰናዶ ያቀረብ ነው። ተላላፊ ካልሆኑ በሽታዎች ውስጥ አራቱን እስከ 3 ሰዓት ከ10 በአጭር የጽሁፍ መልእክት አራቱን ለሚጠቅሱልን ሰዎች ካርድ እንሞላለን። በጣም ጥሩ ነው። አድማጮችን እንደሚያበረታታ አምናለሁ። ስለዚህ እንግዲህ በአጭር የጽሁፍ መልእክት 4 የሚሆኑ ተላላፊ ያልሆኑ ህመሞችን ዝርዝር እየጻፋችሁ የዛሬ ተሸላሚዎች ሁኑ እንላለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን።
በስቱዲዮ የቀጥታ ስልክ መስመሮቻችን አስተያየቶቻችሁን አድርሱን። በቴሌግራም ቻናል ጤናው በጆ ብላችሁ በአማርኛም በእንግሊዝኛ ብትገቡ ታገኙናላችሁ። አብራችሁ መልካም ኤፍኤም አዲስ 97.1 ዘወትር ማክሰኞ በዚህ ሰዓት የሚደመጠውን ጤናው በጆን እያደመጣችሁ የምትገኙት አብራችሁ እንድትቆዩ በአክብሮት እንጋብዛለን። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህን ፕሮግራም አዘጋጅቶላችኋል። ዳሽን ሚዲያ ኮሚኒኬሽን ደግሞ ያቀርብላችኋል። ዘመነ ዮሐንስና አዜብ ታምሩ ነን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ዛሬው ርዕሰ ጉዳያችን ተሻገር ዘሜ። የዛሬው ርዕሰ ጉዳያችን እንግዲህ ጤናማ አመጋገብ ላይ ያተኩራል። አንዳንድ እጃችን ላይ ያለ አእምሯችን ውስጥ ያለ የምናውቀው የሚመስለን ነገር ግን ተግባራዊነት ላይ የሚጎድለን ብዙ ነገር አለና የሕክምና ባለሙያዎች የጤና ባለሙያዎች የሚመክሩን ነገር ስላለ ያንን ተከታትለን አዳምጠን በሕይወታችን ውስጥ አስገብተነው ተግባራዊ አድርገነው ለውጥ እንድናመጣ ጭምር ነው ቀለል አድርገን እያቀረብነው ያለ ነው። ብዙዎች እንደውም የስነ ምግብ ባለሙያዎች የሚነግሩን ገበታችን ላይ እንግዲህ አረንጓዴውም ቢጫውም ቀዩ የሚኖር ቀዩ ወጥ ነው፣ አረንጓዴው ደግሞ አትክልት ነው፣ ቢጫው ደግሞ ሌላ ለየት ያለ እንደ ድንችም ወይ ደግሞ አተርም ክክ ወጥ ሊሆን ይችላል። እነዚህ ቢኖሩ ምግባችን የተመጣጠነ ይሆናል ይላሉ። ብዙ ጊዜ ደግሞ እኛ እንግዲህ የተመጣጠነ ምግብ ይሁን ስንል ከእንቁላሉ ከስጋው ጋር የማገናኘት ሁኔታ አለ። ነገር ግን ብዙ ባለሙያዎች የሚነግሩን አትክልትና ፍራፍሬ ላይ እንድናዘወትር ነው። አትክልት ስንል ደግሞ ጎመኑ፣ ቆስጣው፣ ሰላጣው በየአካባቢያችን ከስጋና ከእንቁላሉ የበለጠ በርካሽ የምናገኘው ነውና እነዚህ ላይ ትኩረት ያደረገ አመጋገብ ቢኖረን ጤናማ ሕይወት እንገፋለን ሲሉ ባለሙያዎቹ ይመክሩናል። እውነት ነው። ይህን ካል እንግዲህ ወደ ባለሙያዎቹ ምክር ደግሞ እንሄድና እነሱ የሚሉትን እንከታተላለን። አዜብ እንደዚህ አዘጋጅተዋለች። አብራችሁ እንድትቆዩ አድማጮቻችን በአክብሮት እንጋብዛችኋለን። ኤፍኤም አዲስ 97.1 ላይ ጤናው በጆ መሰናዶ ቀጥሏል። የመድኃኒት አባት ተብሎ የሚታወቀው ሂፖክራተስ ምግብህ መድኃኒትህ፣ መድኃኒትህ ምግብህ ይሁን የሚለው ጥንታዊ አባባሉ ዛሬም ድረስ እያገለገለ ይገኛል። አስቀድሞ ምግብን በብልሃት መጠቀም መድኃኒትን እንደ ምግብ ከመውሰድ ይታደጋል። ተፈጥሮ ለሰው ልጆች የዘረጋችው ብዙ ነው። ሰው ደግሞ ጥበበኛ ነውና ለሰውነቱ እንዲመች አዘጋጅቶ ጥቅም ላይ ያውለዋል። ርዕሳችን የተመጣጠነ አመጋገብ ነው። ምግብ ሁሉ ነገራችን ነው። ጆንያም የሚቆመው እህል ሲገባበት ነው ይባል የለ። የሰው ልጆችም ለሁለንተናዊ እንቅስቃሴያቸው ኃይልና ጉልበት የሚሰጥ ምግብ ያስፈልጋቸዋል። ዛሬ ለዚህ ርዕሰ ጉዳይ ከሁለት የስነ ምግብ ባለሙያዎች ጋር ቆይታ አድርገናል። አንደኛው አንጋፋው ምሁር ዶክተር ታደሰ ዘርፉ ናቸው። ሌላኛዋ ደግሞ ወጣት ተመራማሪ ዶክተር እሌኒ ታምሬ ትባላለች። ዶክተር ታደሰ የህብረተሰብ ጤናና የስነ ምግብ ተመራማሪ ሳይንቲስትና አርታኢም ናቸው። በዓለም አቀፍ ፖሊሲ ጥናት ምርምር ኢንስቲትዩት እየሰሩ ይገኛሉ። በተቋሙ የልማት ስትራቴጂና አስተዳደር ምርምር ሳይንቲስት ናቸው። በተለያዩ ሀገራት በስነ ምግብ ዙሪያ ሰርተዋል፣ አስተምረዋልም። ጤና ሚኒስቴርም አማካሪ ሆነው አገልግለዋል። ከ84 በላይ የምርምር ጽሑፎችንም ያሳተሙ አንጋፋ ምሁር ናቸው። ወጣቷ ዶክተር እሌኒ ታምሬ ደግሞ በሕክምናው ዘርፍ ለዓመታት የሰራች ሲሆን በምግብ ሳይንስ በትምህርት ቆይታለች። ሁለቱም የምግብን ጠቀሜታ አብራርተውልናል። ሰውነታችን በሽታ መከላከል የሚችለው ወይም ደግሞ ጠንካራ የሚሆነው ከምግብ በምናገኛቸው ንጥረ ነገሮች ነው። ሌላው ደግሞ ኢነርጂ፣ በተለይ አይምሯችን ደግሞ የሚገርምሽ አይምሯችን ከምናገኘው ግሉኮስ ከ65% በላይ የሚሆነውን የሚጠቀመው አንጎላችን ነው። ተማሪዎች አይተሽ ከሆነ አላውቅም፣ ዩኒቨርሲቲ ፈተና ውስጥ ምናምን ይወድቃሉ። አንዳንድ ጊዜ በጣም በርን አድርገው ሲጨርሱት አይምሮ ሾክ ውስጥ ልንገባ እንችላለን። ጠዋት ቁርሱን በልቶ ያልመጣ ተማሪ ድንገት ሊወድቅ ይችላል። እና ምግብ በቃ በጣም 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 ኢምፖርታንት የሆነ ነገር ነው ማለት ነው። ሌላው ደግሞ ምግብ ለአይምሯችንም ይጠቅማል። ሜንታል ሄልዝ ለምንለው በተለይ አንዳንድ ምግቦች በተለይ ቫይታሚን ዲ እና እነዚህ እንደ ኦሜጋ 3 ፋቲ አሲድስ ያላቸው ቅድም ያልኩሽና አቮካዶ ዘይት እነኛ አይነት ምግቦች በጣም አይምሯችን ራሱ ድብርት ስሜት እንዳይሰማን ምግብ ያልበላ ሰው እኮ ደስተኛ ነው እና ምግብ አይምሯችን ራሱ ጤናማ እንዲሆን ያደርጋል ማለት ነው። ብዙ አድማጮች ምግብ መጀመሪያ ይገኝ እንጂ የምን ማሟረጥና መጠበብ ነው ይላሉ። ሁለቱም ጉዳዮች ግን በተለያዩ መንገዶች ሊታዩ እንደሚገባ ባለሙያዎቹ ይገልጻሉ። ምግብን ማመጣጠን የሚኖረውን የጤና ፋይዳ በማሳሰብ እጽዋትን ተኮር የሆኑ እና ትራዲሽናል ምግቦች ላይ
ማተኮር በጣም በጣም ጥሩ ነው። ኦርጋኒክ የሆኑ እና የስታርች ቤዝ ያላቸውን ማተኮር ጥሩ ነው። ነገር ግን ከእንቁላልም ከወተት ተዋጽኦችም ከእንስሳት ተዋጽኦችም በተወሰነ መጠን በሳምንት ውስጥ በወር ውስጥ ማግኘት ያስፈልጋል እንጂ አመጣጠናችን ጥሩ ካልሆነ አንዳንድ ጊዜ ፕሮቲን ብቻ መመገብ አንዳንድ ሰዎች ፕሮቲን ይደግፋሉ። ፕሮቲን ጥሩ ነው፣ ነገር ግን ሲበዛ በኩላሊታችን ላይ ተጽዕኖ ይፈጥራል። ፕሮቲን ራሱ አንዳንድ ሰዎች ፋትን የሚሉ ሰዎች ሰምቻለሁ። ፋት በቀን አንድ ከተመገብክ ጤናማ ትሆናለህ የሚሉ አሉ። እሱም ተገቢ አይደለም። ምንድነው ዋናው ኮንሰፕቱ ማመጣጠን እና ሁሉንም ምግብ በተቻለ መጠን በሚያስፈልገን መጠን ማግኘት ነው እንጂ ይሄን ውሰድ ይሄን አቁም ይሄን የሚባለው ነገር ትንሽ ማስተካከል ይገባናል። ከሁሉም ግሩፖች በተቻለ መጠን ምግባችን ላይ ለማካተት መሞከር ነው ያለብን። ከዛ ሁሉ ደግሞ መረሳት የሌለበት ውሃ መጠጣት ነው። አንድ ሰው ተለቅ ባለ ብርጭቆ ከ6 እስከ 10 ብርጭቆ ባለው መጠጣት መቻል አለበት። አስፈላጊ ነው። ምክንያቱም ውሃም ከምግብ ውስጥ ስለሚመደብ ማለት ነው እና ለሰውነታችን ስለሚያስፈልግ ምግባችን በተቻለ መጠን ዋና ዋና የሚባሉትን የምግብ ይዘቶች ማካተት አለበት ነው የሚሉን ባለሙያዎቹ። ምግብን በጋራ መመገብ የኛ ኢትዮጵያውያን የቆየ ባህላችን እንደመሆኑ ማህበራዊ ፋይዳው ትልቅ ነው። በደስታም በሐዘንም በመጠያየቅ ሂደትም ምግብ ልዩ እሴታችን ነው። መመገቡ እንዳለ ሆኖ በአግባቡ አለመመገብ ወይም ደግሞ የምግብ እጥረትም መቀንጨርን ያስከትላል። የምግብ እጥረት ያለበት ሰው ሕፃን ወይም ደግሞ አንድ ሰው ብዙ ነገር ነው የሚገጥመው። አንደኛው አንጎላችን ራሱ ማሰብ አይችልም። በቂ ምግብ ያላገኙ ህጻናት ስታንተድ የሆኑ የቀነጨሩ ህጻናት ፖቴንሻሊ ፈጣሪ ከሰጣቸው ተፈጥሯዊ አእምሮ ወይም ደግሞ የኮግኒቲቭ ካፓሲቲ ብዙ ነው የሚያጡት። ለምሳሌ አንዱ ልንገርሽ፣ አዮዲን ብቻ እስከ 17 አይኪው ፖይንት ሉዝ እንደሚያደርግ አንድ ሰው በጥናቶች ይታወቃል። አይረን እስከ 19 አይኪው ፖይንት ሉዝ። ሁለቱም የሚያጣ ወይም ደግሞ በቂ ያላገኘ ህፃን ወይም ደግሞ አንድ ሰው ምናልባት 1/3 የሚሆነውን የፖቴንሻሊ ፈጣሪ የሰጠውን እንትን በዚያ ምክንያት ሊያጣ ይችላል። እና አንጎላችን በደንብ እንዲያስብ ራሱ ምግብ በጣም አስፈላጊ ነው። ሰው ምግቡን የበላውን ይመስላል ይባላል። ምግብ ሁለንተና መሆኑን ለማስመልከት መልካም አስተሳሰብን ይሆናል ማለት ነው። ምግብ ስለማመጣጠን የነገረችንን እናስከትል። ምግብን የተመጣጠነ ማድረግ ማለት ምግብ ላይ ልናገኝ የሚገባቸው ንጥረ ነገሮች አሉ። እነሱን በተቻለ መጠን ያሟላ ከዛ አልፎ ደግሞ ጤናውን የጠበቀ መጠኑም የተስተካከለ ሲሆን ምግብ የተመጣጠነ ይባላል ማለት ነው። እንዴት ምግብን የተመጣጠነ እናድርግ ስንል ደግሞ ኃይል ሰጪ የሚባሉ አሉ። ከዛ ደግሞ በሽታ የሚከላከሉልን ወይም ደግሞ ለሰውነታችን ለተለያዩ ፕሮሰሶች የሚያስፈልጉ ንጥረ ነገሮች ናቸው። ኃይል ሰጪ የምንላቸው ካርቦሃይድሬት፣ ፕሮቲን፣ ፋት ነው። ብዙ በመጠናቸው በብዙ ሰውነታችን ከሚፈልጋቸው ውስጥ ከነዚህ በተጨማሪ ፋይበር የምንለው ደግሞ አለ። ፋይበር ኃይል ባይሰጥም ከፕሮቲንና ከካርቦሃይድሬት ጋር ይቀናጃል። ለእድገት ጠቃሚ መሆኑም ይነሳል። ቪታሚን ኤ፣ ቢ ውስጥ ብዙ አሉ። ቢ ኮምፕሌክስ የሚባለው ለዛ ነው። ምክንያቱም ቢ1፣ ቢ2፣ ቢ3፣ ቢ6፣ ቢ12፣ ቢ9 እያለን ቫይታሚን ቢ ውስጥ ብቻውን ብዙ ስላለ በብዛት የምንጠራው ኮምፕሌክስ ብለን። ሲ አለ፣ ቫይታሚን ሲ አለ፣ ዲ አለ፣ ኢ አለ፣ ኬ ቫይታሚን ኬ አለ። እነዚሁ ላይ ይጠቀሳሉ ማለት ነው። ሚነራሎች ደግሞ ብዙዎቻችን ሲጠቀሱ ሰምተን ይሆናል። ዚንክ፣ ካልሲየም፣ አይረን፣ ፎስፈረስ የመሳሰሉት ሚነራሎች ናቸው። መጠናቸው በመጠኑ ነው ማለት በትንሹ ነው የምንፈልገው። ሰውነታችን የሚፈልገው በትንሹ ነው። ለተለያዩ የሰውነታችን እድገቶች ፕሮሰሶች አስፈላጊ ናቸው። በሀገራችን የምግብ መመሪያ ላይ ከሰፈሩት 10 ዋና ዋና ሀሳቦች መካከል ምግብን ማመጣጠን አንዱ ሆኖ ተቀምጧል። አይብዛ ተብለው ከሚነገሩት መካከል ካርቦሃይድሬትና ቅባት ይገኙበታል። እነዚህም ከሚያስከትሉት የጤና ችግር አኳያ ነው እንጂ ፈጽሞ ከገበታ ይለዩ አልተባለም። ሁለት አይነት ካርቦሃይድሬትስ አሉ። ለምሳሌ ሲምፕል ሹገርስ የምንላቸው አሉ። ሌሎቹ ደግሞ ፖሊሳካራይድስ የምንላቸው ወይም ስታርች የምንላቸው አሉ። ሲምፕል ሹገርስ ነው ኮምፕሊትሊ ማስወገድ ወይ ነው መቀነስ ያለብን። ስታርች ግን በጣም ኢምፖርታንት ነው። እነኚህ ከጥራጥሬ ከግሬንስ ከሲሪየልስ የምናገኛቸው ስታርች እንደውም በጣም ለሰውነታችን አስፈላጊ ናቸው እና የትኛውን ነው የሚለውን ማወቅ ይገባናል ማለት ነው። ሌላው ምናልባት በጣም ደግሞ ኢምፖርታንት ያየሁት ነገር ምንድን ነው፣ አንዳንድ ሰዎች በተለይ ክብደታቸውን መቀነስ ማስተካከል የሚፈልጉ ሰዎች ምን ይላሉ፣ መዝለል
ስኪፒንግ ሜል ዌት ማኔጅመንት ላይ ይጠቅማል የሚሉት ነገር አለ። ግን ስኪፕ ማድረጉ አንድ ነገር ሆኖ ግን በቀን ውስጥ የበላሽው አማውንት ነው የሚወስነው። ቁርስ ዘለሽ ወይ ምሳ ዘለሽ በቀን ውስጥ የበላሽ ቶታል አማውንት ኦፍ ካሎሪ ግን ሌላ ጊዜ ከምትበይው ጋር ተቀራራቢ ከሆነ ምንም አይነት የሚያመጣው ጥቅም የለም። ስለ ዴይሊ ኢንቴክ ነው እንጂ የሚወስነው የሆነ ታይምን መዝለል በራሱ ሲግኒፊካንት እንደውም አንዳንድ ጊዜ ሳይታወቅ ዌት ጌን ሁሉ ሊያመጣ ይችላልና እሱም ላይ አንዳንድ ሚስፐርሰፕሽንስ አሉ። ቅባትንም በተመለከተ የምንሰማቸው የተጋነኑ አስተሳሰቦችን የሚያስታርቅልን የባለሙያዎቹ ሀሳብ ነው። ቅባት ፋት ምንለውን ብዙ ሰዎች በጣም በመጥፎ ነው የሚያዩት። ተገቢ ነው። ቅባት ወይም ደግሞ ፋትን ምግባችን ውስጥ ማብዛት የለብንም። በጣም ጥቂት መውሰድ ግን አለብን። በተለይ ኮሌስትሮል ያላቸው ምግቦች ኮምፕሊትሊ ካስወገድናቸው በሰውነታችን ውስጥ አስፈላጊ የሆኑ ሂደቶችም ሊተጓጎሉ ይችላሉና ስለዚህ መጠኑን ነው ማወቅ ያለብን። ምን ያህል በምን ያህል ፍሪኩዌንሲ ነው መውሰድ ያለብን የሚለውን ነው እንጂ መለየት ያለብን። ኮምፕሊትሊ ግን አቁም የምንለው ነገር መኖር የለበትም። ከቅባት ጋር ደግሞ ተያይዞ ቅባትን እንደምታውቂው ከሁለት ምንጭ ልናገኝ እንችላለን። አንደኛው ከእንስሳት ተዋጽኦች የምናገኘው አለ፣ ከቅቤ ከስጋ ከመሳሰሉት ማለት ነው፣ ከእንቁላል። ሁለተኛው ደግሞ ከእጽዋት የሚገኛል። መቀነስ ያለብን ወይም በጣም መመጠን ያለብን ከእንስሳት የሚገኘውን ቅባት ነው። ከእጽዋት እንደ አቮካዶና ለውዝ የመሰሉት የሚገኘው ቅባት በጣም አስፈላጊ ነው። መመጠን እንጂ ሙሉ በሙሉ ማቆም ተገቢ አይደለም። ጨውና ስኳርንም በተመለከተ በውስጣቸው ያለውን ጠቃሚ ንጥረ ነገር ማቆም እንዳይሆን መጥኑ ነው እንጂ አስቀድሞ ባጋጠመ የጤና ችግር ምክንያት ካልሆነ በስተቀር ሙሉ ለሙሉ አቁሙ አልተባለም ነው የሚሉት ባለሙያዎቹ። በተለምዶ ተመሳሳይ ምግብ ላይ ማትኮር ሰውነታችን ላይ ስለሚፈጥረው ሁኔታ ዶክተር ታደሰ የነገሩንን ላስደምጣችሁ። ለምሳሌ አንደኛው ኤክሰስ የሆነ አንዱን ነገር ብቻ አተኮረ ካሎሪ በጣም የበዛበት ምግብ ከተመገብን ምግባችን ራሱ ያው እንደምታውቂው ነው፣ ውፍረት ይመጣል፣ ሌላም ነገር ይመጣል ማለት ነው። ሌላው ደግሞ እኛ አሁን በፕሮሰስድና አልትራ ፕሮሰስድ የምንላቸው ምግቦች በሽታን ከመከላከል ይልቅ በሽታ ያመጣሉ። ጥናቶች እያሳዩ ነው። ተላላፊ ላልሆኑ በሽታዎች እንደሚያጋልጡ ብዙ ጥናቶች እያሳዩን ነው። ይህንን ብሉ ይህንን አትብሉ አላሉም ባለሙያዎቹም። ቤት ባፈራው ብዙም ሳይጨነቁ የምግብ አይነቱ በቀላሉ የተለያየ ማድረግና ማሰባጠር ማመጣጠን እንደሆነ የነገሩን። በጣም ኤክሰሲቭ ከሆነ የምንመገበው ወይም ደግሞ በጣም ያነሰም ከሆነ ለችግር ልንጋለጥ እንችላለን። ምግባችን ሴፍ መሆን አለበት፣ ኒውትሪሽስ መሆን አለበት። ሴፍ ማለት ከተዋሲያን ነፃ መሆን አለበት። በቂ አስፈላጊ ንጥረ ነገሮችን መያዝ አለበት። ሌላው ደግሞ ስናየው ራሱ ሳይኮሎጂካሊ አፒሊንግ ወይም ደግሞ የሚያስደስተን መሆን አለበት እና ብዙዎች ይላሉ ምግብ መመገብ በጣም ደስታ ከሚያገኙባቸው መንገዶች አንደኛው ሲበሉ ሲጠጡ ነው። ይሄ የሚታወቅ ነው። ያ ግን የሚያዩት ምግብ ራሱ አሰራሩ ሲታይ ራሱ እንትን መሆን አለበት። ያ ካልሆነ ግን ለችግሩ ሊዳረግ ይችላል ማለት ነውና ሴፍ ኒውትሪሽስ እና ካልቸራሊ አፕሮፕሪየት የሆነ ምግብ ሲሆን ምግባችን ጥሩ፣ ካልሆነ ግን ችግር ሊኖር ይችላል ማለት ነው። ከማህበረሰብ ክፍሎች ሁልጊዜ ልዩ አመጋገብ የሚያስፈልጋቸውም አሉ። ያው ህጻናት በተለይ ኒውትሪሽን ላይ ፎከስ አድርገን በኢትዮጵያ በተለይ የምንሰራባቸው ህጻናት ላይ፣ ነፍሰ ጡር እናቶች ላይና አጥቢ እናቶች ላይ ነው። ለምንድነው ህጻናት እርግዝና ጀምሮ እድገታቸውን የሚመሰረተው እና ምግብ ደግሞ ለዚህ እድገታቸው በጣም ወሳኝነት አለው። ብዙዎቻችን የሚመስለን ልክ እርግዝና ከ3 ወር ወይም ከ2 ወር ወይም ከ1 ወር በኋላ ነው በቃ የሰውነት አካሎች የሚያድጉት፣ እንደዛ ነው የሚመስለን። ግን ያ ብቻ አይደለም። ፕሪናታልም በተቻለ መጠን እንዲወሰድ ፕሪናታልም ይሁን የአመጋገብ ሁኔታ ማስተካከል በተቻለ መጠን እንዲደረግ የሚመከረው ከእርግዝና 1 ወር በፊት ነው። ሰውነት ዝግጁ መሆን አለበት። ሰውነት ሳይዘጋጅ የሚፈጠር እርግዝና በተለይ በልጆች ላይ ብዙ የአፈጣጠር ችግሮችን ሊያስከትል ይችላል። በነፍሰ ጡርነት ጊዜም ሆነ ከወለዱ በኋላ የምግብ እንክብካቤው ለልጆች የተለየ ነው። ልጁ ከተወለደ በኋላ እስከ 6 ወር ሙሉ ለሙሉ ጡት ነው መጥባት ያለበት ሕፃን ልጅ። ምክንያቱም የእናትየው ጡት ከደህንነቱም ጨምሮ በቂ የሆነ ንጥረ ነገሮች፣ መድኃኒትነት፣ ውሃ፣ ሁሉ ነገር አለው ከደህንነቱም ጨምሮ ማለት ነው። ያንንም ኮንሲደር በማድረግ ነው በብዛት የስነ ምግብ ባለሙያዎችም የሕክምና ባለሙያዎችም 6 ወር ምንም ነገር አትጨምሩ የሚባለው። ልጁም ደግሞ ሰውነቱ ሌላ ምግብ ለመቀበል ዝግጁ አይሆንም። ስለዚህ ከዛ ይጀምራል።
ከዛ ከ6 ወር እስከ 8 ወር ያለው ቀስ እያለን ማለማመድ ይኖርብናል። አይረን መኖር አለበት ምግቡ ውስጥ፣ ካልሽየም መኖር አለበት ምግቡ ውስጥ፣ ዚንክ መኖር አለበት፣ አዮዲን መኖር አለበት፣ ቫይታሚን ኤ መኖር አለበት እና እነዚህም ደግሞ ምክንያታቸው ምንድነው? አጥንት የሚያድግበት ሰዓት ነው። አይምሮ ዴቨሎፕ የሚያደርግበት ሰዓት ነው። ለዛ ነው አዮዲን ዚንክ የምንለው። ቢያንስ 4 አይነት ንጥረ ነገር እያደገላልና ምግብ ለጀመረ ልጅ ንጽህና ተጠብቆ መዘጋጀት አለበት። ምግብ ስንል ውሃንም ይጨምራል። ውሃ ምንም ጉዳት የሌለው ጤናማ የሚያደርገን ንጥረ ነገር ነው። ስለ ተጨማሪ ምግብ ስናነሳ ቀደም ሲል ዶክተር ሌኒ እንዳብራራችልን ነፍሰ ጡር እናቶችና ህመም ላይ ያሉ ተጨማሪ ምግብ ያስፈልጋቸዋል የሚለው ላይ ዶክተር ታደሰም አክለዋል። ለእርጉዝ እናቶች፣ እነዚህ ደግሞ በጣም ምግብ ለሚያስፈልጉች ሰዎች ቢያንስ በቀን 2 ጊዜ አዲሽናል ስናክስ ያስፈልጓቸዋል። ከመደበኛው በቀን 3 ከሚገቡት ባሻገር ስናክስ ስንል መጠነኛ ምግብ ማለት ነው። ትንሽ ነገር ከ250 እስከ 300 ኪሎ ካሪ የሚሆን ምግብ አዲሽናል ያስፈልጋቸዋል። እንዲሁም በጣም ፊዚካል ኤክሰርሳይዝ የሚሰሩ በጣም ስራቸው ከጉልበት ጋር የተያዙ ሰዎችም አዲሽናል ኪሎ ካሎሪ ያለው ወይም ደግሞ ኢነርጂ ያለው ምግብ ያስፈልጋቸዋል። አሁን በእድሜ የገፉም ደግሞ ልክ እንደ ህፃን ልጅ ምግብ አፈጫጨት ስርዓቱ ዴቨሎፕ ያደረገ አይደለም። ልክ እድሜያችን እየገፋ ሲሄድ ደግሞ የምግብ አፈጫጨት ስርዓታችን እየደከመ ነው የሚሄደው፣ ወደታች እየሄደ ነው ማለት ነው። ስለዚህ እነዚህ ሰዎች ምን ያሰጋቸዋል ካልን ድርቀት ያሰጋቸዋል። አብዞር በማድረግ አይችሉም። አንዳንድ እንትኖችን ይደክማል ሰውነታቸው። ለምሳሌ ካልሽየምን፣ ቫይታሚን ቢ12ን፣ አይረንን አብዞር ባያደርግም በቀላሉ። ከዛ ደግሞ ብዙ እንቅስቃሴ አያደርጉም እነዚህ ሰዎች። ስለዚህ ትንሽ ላም ያለ ምግብ፣ በጣም ለመፍጨት የማያስቸግር ምግብ መሆን አለበት ማለት ነው። ስለዚህ እነዚህ ሰዎች በእድሜ የገፉ ሰዎች ውሃ በበቂ ሁኔታ መውሰድ መቻል አለባቸው። አመጋገባችንን ከዕለት ተዕለት እንቅስቃሴያችን ጋር ማገናዘብም ሌላው አስፈላጊ ነገር ነው። ብዙ ተመግቦ ተቀምጦ መዋል ከበዛ ለጤና ችግር ማጋለጡ አይቀርም። በመጨረሻ አጽንኦት እንዲሰጥበት ይህንን ሀሳብ አንስተዋል ዶክተር ታደሰና ዶክተር ሌኒ። እኔ እጥረት ብቻ አይደለም ብዬ የማስበው በተለይ ወደ ገጠር በብዛት ያው ለጥናትን ብዙ ስለምንሄድ እናየዋለንና አብዛኛው ማህበረሰባችን ያለውን እንኳን ነገር ገበሬው እኮ እንቁላል ሸጦ አረቄ የሚጠጣ አባወራ ልታገኝ ትችላለች አይደል? ለልጆቹ ግን የሆነ ነገር መግዛት ይከብደዋል። በሩ ላይ ፍራፍሬ ተክሎ መመገብ እየቻለ አቴንሽን ባለመስጠት ይማጣት ብቻ አይደለም፣ ወይም ደግሞ it's about economy እና የአዌርነስ ነው። ስለዚህ በአግባቡ ምግባችን መጥነን ዳይቨርሲፋይ አድርገን እንመገብ ለማለት ነው። አመሰግናለሁ። አንድ ኢትዮጵያ ውስጥ ያለ ትልቅ እድል ምንድነው? ከሌላ ሀገሮች አንጻር ስናወዳድረው አትክልትና ፍራፍሬ እኛ ሀገር የተሻለ ነው። ፍራፍሬውን እንኳን እርግጠኛ መሆን አልችልም፣ ምክንያቱም ሰፊ ግሩፕ ስላለው ማጠቃለል ይከብዳል። ግን በአትክልቶች በተለይ ፈጣሪ ማመስገን ያለብን በጣም ውድ አይደለም፣ እንደ አቅማችን መግዛት እንችላለን። ስለዚህ የተሻለ ነው ዋጋው። የአትክልት ዋጋ ብዙ ኢትዮጵያ ውስጥ ደህና። ድካም ሊኖረው ይችላል ከስራችን ባህሪ አንጻር ለማዘጋጀት ምርጫችንም የተወሰነ ምግብ ላይ ሊሆን ይችላል። ግን ጥቅሙን ደግሞ ስናስበው አሁን ፋይበር ያላቸው ምግቦችን እና ጎመን፣ ቀይ ስር፣ ጥቅል ጎመኖች እንደዚህ አይነት ፎሶሊየም እንደዚህ አይነት ምግቦች ከካንሰርም ጨምሮ ከብዙ በሽታዎች ነው የሚጠብቁ። ከስኳር በሽታ፣ ከአንጀት ካንሰር፣ ከድርቀት እና ድርቀትን ተከትለው ከሚመጡ በሽታዎች ሁሉ ይጠብቁናል። ተመልሰናል። አድማጮቻችን ጤናው በእጆ ነው እያደመጣችሁ የምትገኙት። እንግዲህ ከባለሙያዎቹ በጣም ጠቃሚ ሀሳቦች እንዳገኛችሁ እናምናለን። የተመጣጠነ ምግብና አመጋገብ ማለት እንግዲህ ይሄ ነው ማለት ነው ባለሙያዎቹ የገለጹልን። ስለዚህ አመጋገባችሁ ላይ ትኩረት ሰጥታችሁ ለወደፊቱ ጤናችሁ አስባችሁ የዘወትር እንቅስቃሴያችሁን ከዚህ ጋር ብታደርጉ መልካም ነው። ምግብ ዝግጅት ሲባል እንግዲህ ከገበያው ይጀምራልና ስትገዙ ይህንን ከዚህ ጋር አድርጌ በዚህ ቀን እመገባለሁ፣ ለቤተሰቤ እመግባለሁ የሚለውን ነገር ፕሮግራም ማድረግ ያስፈልጋል ማለት ነው። ዘምዬ ምግብ ፈጠራ ነው ይላሉ። አንዱን ከአንዱ ሚክስ አድርጎ ለሰውነታችን ተስማሚ እስከሆነ ድረስ ምግብን በዚህ መልኩ መመገብ አስፈላጊ ነው። እንደሚስማማን ማድረግ ያስፈልጋል። ነገር ግን እንዳልሹ ደግሞ ከአረንጓዴውም ከቀዩም ከቢጫውም በየአይነት የምንለው ያን ነውና ከድህነት ጋርም ከባለሀብትነት ጋርም አይያያዝም። መብላታችን አይቀርም። እንደውም ምንድን ነው ተረት አለው አይደል እንዴ? አባትና ልጅ ተቀያየሙና በቃ እንደው አንድ እንጀራ ማጣ ይመስልሃል እንዴ እኔ ቤትን ለቅቄ እወጣለሁ አለ ይባላል ልጁ። ከዛ አባትየው ምን ቢሉ ጥሩ ነው ልጄ፣ ግድ የለም አንድ እንጀራ ሁላችንን እንበላለን፣ ልዩነቱ ወጡ ላይ ነው እና አንድ እንጀራ መብላት አይደለም
መሆን ያለበት። ወጡ ላይ የተለያየ አይነት ነገር ማድረግ፣ ከእንጀራው ቀነስ ማድረግ የሚሻል ይመስለኛል። እውነት ነው። ዋናው ነገር እንግዲህ የምግብ ይዘታችን ምን አለው፣ ምን አይነት ቫይታሚን ከዚህ ያገኛለሁ፣ ከዚህ ደግሞ ምንድን ነው ያለው። ሁሌ ደግሞ ያው እንግዲህ እንጀራ ዘውታሪዎች እንደመሆናችን ሁሌ ካርቦሃይድሬት ብቻ እንዳይሆንም ጥንቃቄ ልናደርግ ይገባል ነው የምንለው። ስለዚህ አመጋገባችን ላይ ባለሙያዎቹ እንደገለጹልን ቤት ያፈራውን በአካባቢያችን የሚገኙ ምግቦችን ቀላቅለን ብንመገብ ብዙ ንጥረ ነገር ልናገኝ እንችላለን። በዚህም እንግዲህ ሰውነታችን ጤናማ ሊሆን ይችላል። እንዲሁም ደግሞ ለአካላችን ጥንካሬ ጠቃሚ የሆነ አመጋገብ ይኑረን ነው የምንለው። እንዲህ እያለን እንግዲህ የዛሬው መሰናዷችን በዚሁ ሊጠናቀቅ ነው። በስቱዲዮ የስልክ መስመሮቻችን፣ በቴሌግራም ቻናላችን፣ በአጭር የጽሁፍ መልእክት ማስቀመጫ ቁጥሮቻችን አስተያየቶቻችሁን ከማስቀመጥ እንዳትቦዝኑ አድማጮቻችን። ይሄ ጥብቅ መልእክታችን ነው። ለአድማጮች እናስታውስ 0115525484 0115525485 የስቱዲዮ የስልክ መስመሮቻችን ናቸው። 801ም አጭር የጽሁፍ መልእክት እንቀበልበታለን። እንዲሁም ደግሞ በ0915 65 8888 አጭር የጽሁፍ መልእክት ብቻ በመላክ ልታገኙን ትችላላችሁ። ጤናው በጆ ብላችሁ በአማርኛ ብትጽፉ ደግሞ የቴሌግራም ገጻችንን መቀላቀል ትችላላችሁ። አብራችሁ እንድትሆኑ እንጋብዛለን። ቀላሉን በማድረግ ጤናችንን እንጠብቅ የዘወትር መልእክታችን ነው። አዜብ ታምሩና ዘመነ ዮሐንስ አብረናችሁ ቆይተናል። ኤፍኤም አዲስ 97.1 ከቀሪ መሰናዶዎች ጋር አብራችሁ እንድትቆዩ ጋብዘናችኋል። እስከ ሳምንት ጤና ቆዩን።